አይ እንደዚህ ሰላት ሄደዋል ይሄ ሁሉ ያርብ ነው እንደዚህ የሚሆነው አለኝ አዎ አንተ ብቶ ምን ታረጋለህ አለኝ እንደዚህ እንዲሰግዱ ያው መስገጃ ቦታ ፈልገ ግቢው አሪፍ ነው እንደን ኦዲቶሪየም ተከፍትላቸውና እንዲጸልዩ እዚህ እንዲሰግዱ አረግ ነበር እኔ በሆነ በዛ ላይ ደግሞ እኮ አልኩት እኔ ምንም አይነት ጆብ ዲስክሪፕሽን የለንም አልኩት እሱ እንደፈለገ እዛ ጋር ሄድ ይለናል ማለት ሎኬሽኑ በቃ የዛ ጋር ያለው ሴኩሪቲ ይሄንን ስራ ይላል እንጂ ስፔሲፊካሊ ምን እንደምሰራ አታውቅም እኔ እዚህ ጋር ጌት ተቀመጥኩኝ አንተ ስትመጣ ከፍታለሁ ለማን እንደምከፍት እንኳን አልተነገረኝም አንተስ ብቶ ምን ታረጋለህ እኔ በሆነማ ጆብ ዲስክሪፕሽን ጽፌ እሱን አንብቦ በዛ መልክ ነው የሚሰራው ኦኬ ማን ብሎ ሄደ እቺን ሪኮንትን ለካ ቢሮ ነግሯቸዋል ይሄ ልጅ እዚህ ጋር መስራት የለበትም አቅሙ እዚህ የሴኩሪቲ ጋርድ አይደለም እና እሱን እዚህ ጋር አታስቀምጡት ብሏቸዋል ዳይቺ ጠመጣች ቢሮ ሄድኩ እዛ ጋር ያሉ ፒአርኦ የሚባለው ኦፕሬሽን ሱፐርቫይዘር የሚባለው ማናጀሩ የሚባለው አበሻ ነኝ በዛ ላይ ተማተነ በቃ የማይናገሩት ነገር የለም በቃ የኔ ዲፌንዲንግ እንትነች አገሬ ነው የሚለው በቃ አንዳችሁም እንዳትናገሩ አንድ ሲያሮ ነበር አይውል ሾዩ ምንም አታሳየኝ ይመጣል አሁንም ይደግመኛል ምን ይላል አይውል ሾዩ ይላል በቃ ምንድነው የምታሳየኝ የፕሌን ትኬት ሊሆን የሚችለው የፕሌን ትኬት ይሰጣዋል ፓስፖርትን ይሰጣዋል ሰላም አለይኩም አገረ ተገለ ያ ነው ሊሆን የሚችለው እሺ ان between this ምን ተፈጠረ መሰል ማናጀር ዋናው የመስሪያ ቤቱ ማኔጂንግ ዳይሬክተር ካናዳዊ ነው ሚስተር ዴቭ ይባላል መጣ ፍጹም what happened አለኝ ነው እንደዚህ አይነት ነገር ተፈጠረ ምንድነው ታዲያ ተማታለ እንዳለኝ እንዴ ስቱ ማቻልኩት እኔና ቢዩዝ አድርጎኝ ዝም ብዬ አልፌዋለሁ እህቶቼና ቢዩዝ አድርጎ ዝም ብዬ አልፌዋለሁ አገሬን ግን ቢዩዝ ሲያረግ ተወስቱ ማቻልኩት ምንድነው እናንተ ነው ቋቃችኋል ኢትዮጵያኖች እኮ በአገራችሁ ሲመጣባችሁ ቶለራንስ የላችሁም እና ለዛ ነው አለኝ ኦፍ ኮርስ አገሬ ላይ እንደዚህ አይነት የሆነ እንትን ሲያረግብኝ ያ ነው እንጂ ከዛ በፊት እናቴንም አገሬ እንትን እህቶቼንም እኔንም ፐርሰናሊ አቢዩዝ አድርጎኛል ባለፈው የሆነ ሪኮሜንዴሽን ደርሶኛል ከዛ መስሪያ ቤት ሱፐርቫይዘር መሆን ብቃቱ አለ አለኝ እንዴ ኦፍ ኮርስ ካሉት ሱፐርቫይዘሮች ቆሻላለሁ እኔ ጋርዶኛ አሁን ካሉት ሱፐርቫይዘሮች ተሻላለሁ በምን ተሻላለህ አለ እንዴ አዱ ሃቭ ፖቴንሻል ሄዶ ዳኮሞዴሽን አለ ከ3 ቀን በኋላ ሱፐርቫይዘር ቴስት ወይም ፈተና ተፈተናለህ ኦኬ አልኩ ሄድኩኝ አኮሞዴሽን 3 ቀን ቆየሁ እኔ በ3 ቀን ውስጥ የመጡና ተርሚኔሽን ፔፐር ሬዲ ቱሞሮ ጎ ለሽንት ቤትም ሲምህል ለጥላጭም ስትሄድ ህንዶቹ ያገኙ የለ ዴንጀረስ የሱ ደጋፊ ናቸው የባንግላዴሹ ኤሲያዊ አይደል እሺ አንተ አፍሪካዊ እኔ ደግሞ እንትንም የለኝም በቃ ምንም ኤክስኪዩዝ የለኝም እንደዚህ አይነት ነገር ገብቷል ምኖረውም ራሱ ሩም እንዳለ ግብጽ ነው እኔ ነው ክልተኛ በቃ አትረብሹኝ ለተኛ ነው በአማርኛ ነው ማለት what I'm going to sleep now ከዛ በቃ ያቺ 3 ቀን ተጠራ የሱፐርቫይዘር ፈተና አለፍኩ ምንድነው ፈተናው የጽሁፍ ነው እሱ ያው እዛው የፖሊሶቹ ናቸው የሚፈተነው ላይሰንስ የሚቀየራል አፑሌትህ የሚቀየራል ያቺ ጥቁሯ ተቀዳለች ቢጫ ነው የሚሰጥ ከዛ ትለያለህ በቃ ተመልሰህ እዛው ቤት ነው የምንኖረው ታዲያ እሺ እንደ ባባስም አንድ ላይ ነው የምትሄደው ሰር ይልሃል ያ ሰውዬ ዴንጀረስ ያለው ዴንጀረስ ሰር አውሬው እሺ ከዛ በቃ እንትን ሎኬሽን የሆነ ሎኬሽን ደረሰኝ እሺ ያቺ ሎኬሽን አልመሙራ ትባላለች እሺ የሼክ መሐመድ ቢን ዛይድ የኦፊሳቸው ነው እሺ እና ዋናው ደግሞ የእሳቸው ምክትል የነበረው አቶ ካልዶን አልሙባረክ ይባላሉ የማንቸስተር ሲቲ ፕሬዚዳንት ናቸው የዛ ኦፊስ ሱፐርቫይዘር ነበርኩ ስንት ሰው የሚመራ ሰው ነው የሚሆነው ስራውስ ምንድነው ሱፐርቫይዘር ማለት በዛ ካምፓኒ አሁን ሱፐርቫይዘር ስትሆን አሁን ልክ እንደሄድኩኝ እኔ የቢልዲንጉ እንዲያልቅ የፍጥነት ላይ ነበር አሁን ምንድነው ክራውድ ኮንትሮል አለ እዛ ጋር የሚገቡ በሰርቪስ ሊፍት የሚገቡ እንትኖች አሉ እቃዎች አሉ እነሱ ነው ኮንትሮል የምታደርገው የመጀመሪያ ጊዜ ሲደርስ እንደዛ ነው የተሰጠኝ ኃላፊነት ከዛ እነሱ ነው የምትቆጣጠረው የሚገባ እንትን አለ
ቬንደር ይኖራል። እነሱን ታስገባለህ፣ ታስወጣለህ። ሲገባ ምን ይዞ ገባ፣ ሲወጣ ምን ይዞ ገባ፣ እዛ ጋር ያለው ሴኩሪቲ እሱን ይመዘግባል። በዚህ በኩል ሌላ ምንጣፍ የሚሰሩ ምናምን እነሱን አክሰስ ትሰጣለህ። ስንት ሴኩሪቲ ነበር በስር ማለት ነው? 11 ሴኩሪቲ ነበር። የ11 ሰው አለቃ ሆንክ ማለት ነው? እዴ ደሞዝም ተቀየረ? አዎ። እሺ። እነዛ 500 ድርሃም ነበር ቤዚካችን። የኔ ልክ እንደ ቤዚክ 2000 ድርሃም ነው። እሺ። ግሬስህም ይቀየራል፣ አካሄድህም ባግ ትይዛለህ። በፊት ባግ መያዝ አትችልም። ያ በፊት ሱፐርቫይዘር የነበረው ሰውዬ ከሱ ጋር በአንድ ባስ ነበር የምንሄደው። ጠጋ በል now you became supervisor. Yes, you will see me in the next level ምናምን ይገባው ልችል ይሆናል። ግን በቃ እንደዛ መመጻደቅ ሁሉ ጀመርኩኝ። ያመጻድቃል ስልጣኑ። ከዛ የነበሩኝ ሴኩሪቲዎች እንዳለ ጥቁሮች ናቸው። አበሻ፣ ኡጋንዳና ኬንያዎች ነበሩ። ሎኬሽኑ ያኔ ፕሬዚዳንት ኦባማ የመጣበት ጊዜ ነው እና ሎኬሽኑ ኦባማ ተባለ። እንዳለ ጋሩ ጥቁር፣ ኡጋንዳ፣ ኬንያ፣ ኢትዮጵያዊ። ፍፄ በአዲስ መልክ ቪዲዮ ኤዲቲንግ ማስተማር ጀምረናል። ከዚህ ቀደም ዩቲዩብ እናንተን ስናስተምር ትልቁ ችግር እናንተ ከተመረቃችሁ በኋላ አብዛኛው ሰው ለምን እንደማትሰሩት ስላቸው ኤዲተር አጣን፣ ኤዲተር ተቸገርን፣ መቅረጽ ቀላል ነው፣ ኤዲቲንግ ነው ከባድ ይሉ ነበረ እና ኤዲቲንግ አስተምሩ ሲሉን ረጅም ጊዜ እኔ እፈራው ነበረ። ለእያንዳንዱ ሰው ኮምፒውተር ማዘጋጀት ምናምን ከባድ ነው። በኋላ ግን መጨረሻ ላይ ደፍረን 35 ተማሪዎችን የሚያስተምር በጣም ጽድት ያለ ለአንድ ተማሪ በአንድ ኮምፒውተር ከ3 ከ4 በላይ መምህራን በአንድ ጊዜ የሚያስተምሩበት እኔ ደግሞ በአካል ስቶሪ ቴሊንግ ወይም ታሪክን ምርጥ አድርጎ በተለየ መንገድ እንዴት ማቅረብ ይቻላል። ዶንኪቲዩብ ላይ በሚሊዮን የሚቆጠር እይታ ያላቸው ትልልቅ ዶክመንተሪዎች እግዚአብሔር የሰጠን የስቶሪ ቴሊንግ ጥበብ አለና ያንን እኔም በአካል ሙሉ ቀን ማስተምርበት ለየት ያለ የክረምት ኤዲቲንግ ኮርስ አለን። ስለዚህ ዩቲዩበሮች ተቀጥራችሁ መስራት የምትፈልጉ በሜንስትሪም ሚዲያ፣ በፊልም፣ በሰርግ፣ በተለያዩ ስራዎች እጃችሁን ማሟሸት ለምትፈልጉ ወጣቶች በሙሉ ክረምት በቅናሽ በ8,000 ብር እየመዘገብን ነው። ይሄ ዙር ካለቀ በኋላ ዋጋው ወደ ነበረበት ወደ 12,000 ብር ይመለሳል እየተባለ ነው። ስለዚህ በ8,000 ብር ይሄንን ዙር ተመዝገቡና ተማሩ። በ0975 51 63 60 አደራላለሁ እንድትመዘገቡ። በጣም ይታዘዛሉ ባንተ? እዚህ አልታዘዝም ማለት አይችልም። እኔ በጣም ሲሪየስ ነኝ ስራ ላይ። ምክንያቱም የምትሰራውን ስራ ነው የምሰጥህ እንጂ እኔ የማልሰራውን ስራ አልሰጥህም። ጌት ላይ የሚቆም ልጅ አለ፣ ስታፍ ኢንተረንስ ላይ ይቆማል። እዛ ስታፍ ኢንተረንስ ላይ የሚቆመው ልጅ ሪሊቨር አለው። መቶ ደግሞ ኮንትሮል ሩም ውስጥ ይቀመጣል የተወሰነ ሰዓት መቆም ብቻ እንዳይሆንበት። ከዛ ሰርቪስ ኤሌቬተር ጋር ሄዶ ይቀመጣል። ስታቲክ የሆነ ስራ የለም፣ ቆመህ የምትጨርሰው ስራ የለም። ኦኬ። እሱን አንተ ነው ያወጣኸው ወይስ ራሱ? ኦኬ። ከዛ ከፋሲሊቲ ማኔጀሩ ጋር ተነጋገርኩ። እንደዚህ አይነት ነው ማስኬደው ምናምን አልኩት። ከዛ በእኔ ነበር የሚመራው። ቪአይፒ ኢንትራንስ አለ፣ ቪአይፒ አክሰስ አለ። በጣም ከባባድ ሰዎች ነበሩ ቤዝመንት ፓርክ የሚያደርጉት። ሳያልቅ ገና ህንጻው አለቀና ወደ ኦፕሬሽን ከገባ በኋላ። እሺ። የምን ህንጻ ነው ህንጻው? ሙባድላ ይባላል። እንግዲህ ቢሮ ነው ሙባድላ ማለት እንግዲህ እኔ እስከማውቀው እንደነገሩኝ ነው the backbone of Abu Dhabi ነበር የሚባለው። በቃ ሁሉም ነገሩ ያለው እዛ ነው ማለት ይሄ ኦይሉም በለው አገሪቱም ብዙ ተንቀሳቀስበት ኒኩሌር ኤነርጂ ምኑም ኃላፊዎቹ በሙሉ ያሉት እዛ። ለምሳሌ ክራውን ፕሪንስ ኮርቱ ክራውን ሼክ መሐመድ ቢን ዛይድ ነበር የሳቸው ኦፊስ ነው። ከተማው ነው ወይስ አንተ የምትጠብቀው ኦፊስ? እኔ የምጠብቀው ኦፊስ ነው። በዛን ወቅት ክራውን ፕሪንስ ነበሩ። እሺ። የሀገሪቱ ማለት ነው። እሺ። እና ይመጣሉ እሳቸው እንዴ? ታዲያ ታያቸዋለህ በአይንክ? በአንድ ኤሌቬተር ሁሉ አብረህ ትሄዳለህ። ወዲያው ትከፍታለህ። ባሪየሩ እንትን ስምጥ የሚል ቦላርድና እንደዚህ የሚከፈት አክሰስ አለ። በእኛ ነው እሱ የሚከፈተው። ከኮንትሮል ሩም ነው የምትከፍተው። እዛ ክሊር የሆነ ኢሜጅ አለ። እሳቸው ናቸው አይደለም ብለህ ጀስቲፋይ አድርገህ ነው የምታስገባው። ከዛ እሳቸው አስገባለሁ። እኔ በአጋጣሚ እዛ ኤሌቬተር ጋር ቆሜ እሳቸው ገብተዋል። ፕሬስ አድርጌ ግቡ ስራቸው ወዴት ነው አሉ። እኔ ወደ ላይ ነኝ ከንጉስ ጋር አብረ ያንን ኦፊስ ነው የምትጠብቁት? ያንን ኦፊስ ነው የምትጠብቁት። 11 ሴኩሪቲ ብቻ ነው ያንን ኦፊስ የሚጠብቀው ወይስ ከውጭ ወታደሮች ምናምን አሉ? አረ ምንም ወታደር የለም። በቃ የእናንተ ሴኩሪቲ ካምፓኒ ነው? ሴኩሪቲ ጋር መጅሊስ ይባላል። እሺ። ለምንድን ነው በሴኩሪቲ የሚጠበቀው? የሀገሪቱ ህግ ይመስለኛል። ኦኬ። ፖሊስም ኢንቮልቭ የሚያደርግበት አሁን ለምሳሌ እዛው ራሱ የፖሊሱ ጽህፈት ቤት በሴኩሪቲም ይጠበቃል። ፖሊሶቹ ራሳቸው ፖሊስ አለ፣ ግን ሴኩሪቲ
እንደ ሴኩሪቲ አክሰስ እንትን የሚሰጠው ፕራይቬት ሴኩሪቲ ነው። እዛ ስንት ጊዜ ሰራ? እዛ 2 ዓመት ነው የሰራሁት። እዛው ህንጻ ላይ ደሞዝ ተጨመረልክ? በጣም የሚገርምህ ፓርት ምንድነው ሰዎቹ ማለት ፋሲሊቲው አልዳር ይባል ነበር። እኛ ነው ወሰልን ሴኩሪቲ ካምፓኒ ወሰደው አልዳር ይባል ነበርና ፋሲሊቲ ማናጀሮቹ በነበረኝ በቃ ኤፊሺየንሲ በጣም ደስተኞች ነበር። ፓርኪንግ ሴኩሪቲውን እኔ ነኝ ሪሊቭ ማድረግ እንዲህ ላብ እየወረደኝ ምናምን መቆም ክልክል ነው። ስታፍ ስፔሻሊ አንዳንድ ሰዓቶች አሉ ጠዋትና ማታ ላይ በዚህ እንዳለ ትዞራታለህ። ከዛ እነሱ ለፍጹም ደሞዝ መጨመር እንፈልጋለን አሉ። በእጁም መስጠት አንፈልግም፣ ለፍጹም ግን ደሞዝ መጨመር እንፈልጋለን። ስለዚህ ፍጹም ይሄን ያህል ደሞዙ ይሄን ያህል ነው እናንተ የምትከፍሉት፣ ይሄን ያህል መጨመር እንፈልጋለን። ያቺ ጭማሪ በምንም አይነት ሳትቀነስ ወደ እኔ ትመጣ ነው። ምን ያክል እጥፏ ነበረች የምትመጣ? 2000 የነበረው 4000 ሆነ፣ ከዛ በላይ ነበረች። ኦኬ እንቱም አንዳንድ ሽፍት አላዋንስ ምናምን ይባል ነገር ተጨምሮ እኮ ያቺ 2000 እኮ ወደ 3000 ምናምን ገደማ ተመጣ ነበር። እነሱ 3000 ሙሉ ነበር የጨመሩት። ስለዚህ ወደ 6000 ገደማ ነበረች። ያ እንግዲህ ሱፐርቫይዘር ሆኜ ነው። ከዛ ቢልዲንጉ አጠገብ ሌላ ሴኩሪቲ ካምፓኒ የኛው ሴኩሪቲ ካምፓኒ ሌላ ቢልዲንግ ወሰደ። እሺ አቡዳቢ ኒኩለር ምናምን የሚባል እንትን እዛ ጋር ቢልዲንግ ተከፈተ። እዛ ጋር ሴኩሪቲ ወደ 16 ነው ምናምን ሴኩሪቲ ተጨመረ። ሱፐርቫይዘሩ እዛ ጋር ሌላ ሱፐርቫይዘር መጨመር አልፈልጉም። ፍጹምን ሲኒየር ሱፐርቫይዘር እናደርገውና በሁለት ሱፐርቫይዘር እዚህ ጋር ያኛውንም ያ ሱፐርቫይዘር ሊድ ያደርገዋል። ፍጹም ግን ሁለቱንም ቢልዲንጎች ኮንትሮል ያደርግ የሚል ድምዳሜ ተደረሰና ሲኒየር ሱፐርቫይዘር ሆንኩ። እሺ ከዛ ምንድነው መንጃ ፍቃድ ማውጣት ፈለኩ። ፍራንኩም አለ ቲቢትም ይወጥራል። አንዳንዴ ቸርች ስትሄድ ምናምን አንዴ ቸርች ሲሻገር አንተ ጅል አለኛ ነው አንተ ገጠሬ ነው እንጂ ለምን አቋረጥኩታ። አበሻ መሆኔን እያወቀን አቡዳቢ ላይ እንዴት ገጠር ይለኛል። ያቺም ቁስል እንትን አለች። በቃ መንጃ ፍቃድ ማውጣት ፈልጋለሁ። እዛ የካምፓኒ ስታተስ ይፈቅድልኛል እኔ ሱፐርቫይዘር ስለሆንኩ። ግን ኢትስ ኖት ኢዚ። በቃ ያንን ማግኘት በጣም ከባድ ነው። ሳይመን ፒርስ የሚባል ሰውዬ የኢኤሲ የሚባል እንትን ቫይስ ፕሬዚደንት ነበር። ወረቀቱን ካገኘው እኔ ወረቀቱን ላመጣ ልሄድ ስል አገኘሁት። የት ነው የምትሄደው ሲለኝ አይ እንደዚህ አመልክቼ ነበር። ከእንትን ካልኩ ሰክሰስፉል ከሆንኩ በጣም ትልቅ አቺቭመንት ነው። ታገኛለህ ወረቀቱን ለከሌ ስጠዋለኝ። ኡመር የሚባል ፒአር አለ ለሱ ስጠው ሄዳለኝ። ሄድኩኝ። እነዛ አይ ይሄ ሀሪስ ነው አይሆንም አሉ። አና ማፊ ሙሽ ሀሪስ ሱፐርቫይዘር ነው አላቸው። ከዛ ሀሪስ ነው የሚለው ሱፐርቫይዘር ነው አላቸው። ከዛ እሱ ተከራከረልኝ፣ ተፈቀደልኝ። ከዛ ተፈቀደልኝ። መፈቀዱ ልነግረው ነው ሄድኩት። ኦል